በሳምንቱ የመጀመሪያ ቀን በማለዳ ገና ጨለማ ሳለ መግደላዊት ማርያም ወደ መቃብሩ ሄደች። ድንጋዩ ግን ከመቃብሩ ላይ ተንከባሎ ነበር። ጊዜ አላጠፋችም። በድንጋጤና ግራ በመጋባት የተመለከተችውን ለደቀ መዛሙርቱ ለመንገር ወሰነች። ከዚያም ጴጥሮስና ዮሐንስ ወጥተው ወደ መቃብሩ ሄዱ። ሁለቱም ይሮጡ ነበር። ዮሐንስም ጴጥሮስን ቀድሞት ከመቃብሩ ደረሰ። ጎንበስ ብሎ ሲመለከት ከተልባ እግር የተሰራውን ከፈን በዚያው እንዳለ አየ። ወደ መቃብሩ ግን አልገባም። ይከተለው የነበረው ስምዖን ጴጥሮስ ደረሰና ወደ መቃብሩ ገባ። እርሱም ከተልባ እግር የተሰራውን ከፈን አየ። እንዲሁም በኢየሱስ ራስ ላይ ተጠምጥሞ የነበረውን ጨርቅ አየ። ይህም ጨርቅ ከከፈኑ ተለይቶ እንደተጠቀለለ ነበር። ከዚያም አስቀድሞ ከመቃብሩ ዮሐንስ ወደ ውስጥ ገባ፣ አይቶም አመነ። ይኸውም ኢየሱስ ከሙታን መነሳት እንዳለበት ገና ከመጽሐፍ ስላልተረዱ ነበር። ከዚያም በኋላ ደቀ መዛሙርቱ ተመልሰው ወደ የቤታቸው ሄዱ። ማርያም ግን ከመቃብሩ ውጭ ቆማ ታለቅስ ነበር። እያለቀሰችም መቃብሩን ለማየት ጎንበስ አለች። የኢየሱስ ሥጋ በነበረበት ቦታ ነጫጭ ልብስ የለበሱ ሁለት መላእክት፣ አንዱ በራስጌ ሌላው በግርጌ ተቀምጠው አየች። እነርሱም አንቺ ሴት ለምን ታለቅሻለሽ ብለው ጠየቋት። እርሷም ጌታን ወስደውታል፣ የት እንዳኖሩትም አላውቅም አለች። ይህን ብላ ዞር ስትል ኢየሱስ በዚያ ቆሞ አየች። ኢየሱስ መሆኑን ግን አላወቀች። ኢየሱስም ማርያም አላት። እርሷም ወደ እርሱ ዞር ብላ በአረማይክ ቋንቋ ረቡኒ አለችው። ትርጉሙም መምህር ሆይ ማለት ነው። ኢየሱስም ገና ወደ አብ ስላላረግሁ አትንኪኝ፣ ይልቁንስ ወደ ወንድሞቼ ሄደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አላት። ማርያምም ጊዜ አላጠፋችም። አንዳንዶቻችን ዛሬም እንደ ጴጥሮስ ነገሮችን ፈርተን ስለ ኢየሱስ ለመናገር እናፍራለን። አንዳንዶቻችን እንደ መግደላዊት ማርያም እምነት ቢኖረንም የተቀበረብንን ነገር ማስነሳት የሚችል አምላክ እያለን እምነታችንን የጥንት ሐዘናችን ይዞብናል። አንዳንዶቻችን ደግሞ ዛሬም እንደ ቶማስ ካላየው ካልዳሰስኩ አላምንም ባዮች ነን። ሞትን ያሸነፈ ከሞት በላይ የሆነ የይሁዳ አንበሳው ኢየሱስ ዛሬም ሞቶብናል ያልነውን ነገር ማስነሳት እንደሚቻለው ብናምን አብዛኞቻችን ዛሬ ያለንበትን ሁኔታ ባልኖር ነው ነበር።